አስደንብረው በቃ ማስክለስ ሌላ ሀሳብ የምትነግረኝ ካለ ማለት እኔ ምክንያት አለኝ ማስክ ያደረኩበት። አንደኛ ነገር በቃ ሰው ሰገጥ ነው ማለት ከዚህ በኋላ አንድ ሚስቴክ አይደለም። እኔ ባናቱ ይተከል ከፈለገ ኢትዮጵያ ሕዝብ እኔ ያልተመቸሁት ካለ አሁንም እየነገርኩ ነው። ባናቱ ተተከል። እኔ ያመንኩበትን ደስ ያለኝ የተመቸኝን ነገር ነው ማንሸራሽረው። ወጥቼ የማይመቸው ሰው ይኖራል። እስክሩን ማድረግ አይደለም እኔና በግድ ና የኛ አላልኩም ገፋፍቼ ማስክ ያደረኩት ምንድነው ሰገጤ አራዳ ነኝ የሚል ሰገጤ ህዝብ ስለሞላ እዚህ ከተማ ላይ ኮብላ ያነጥርብሃል። ነገ እንደዚህ አውልቀው ስትንቀሳቀስ ወጣ ይቅርታ ብለህ ራሱ ንስሐ ገብተህ ይቅርታ ብለህ ማርያም ሰገጤ ህዝብ ነው ሰገጤ። አንተ እነ ጃኒና እነ ፊዮና ጋር ፊታቸውን ሊመርሻቸው እንደዛ አስገብቶ እንትን ያሉ ፋራ ለኔ ለወንዱ እንዴት ይመለሳሉ? ይሄን የመሰለ ፊት አሁን ተመራርሾ አስበው እና ያው ከዚህ በኋላ እንትን አይደለም ሜቢ ከሀገር ከወጣው አውልቃለሁ ማስክ። አሁን ላለው ግን መጠንቀቅ አለብኝ ለራሴ። እኔ ፊውቸር አለኝ ጥሩ ፊውቸር አለኝ ብዬ ማስብ ልጅ ነኝ ለራሴ። የሆነ ነገር ቤላ ማክሱ አልወለቀም እንጂ እኮ እናውቃለን። አስጥላስ ደግሞ የሆነ ነገር በሆነ በቃ እንትን አልኩ ማለት ነው። ኦልሬዲ እኮ ሰው ያውቃል። በኦልሬዲ እንትኑ ጋር ደረሰ። አዲስ አበባ ልጅ ጋር እኮ ኦልሬዲ ሳያውቅ ቀርቶ ነው። እስኪ ይሄን ብቻ ነገረኝ ማርያምን። ግን ሳያውቀኝ ቀርቶ ነው። እስጢፎ ቢያውቁ ኑሮ ይመጡ ነበር እስካሁን። ኧረ አይመጡም። በእናትህ በጠፋ እንትን ፍርድ ቤት ላለመመላለስ የሚሏቸው ነው። አንተ ጋር ዛቻ ደርሶ አያውቅም። አንተ ጋር አባብዬን ከለቀክ በኋላ ለምን ነው የሚደርሰው? ለምን እኔ ጋር የሚሰድበኝ ሰው በሙሉ በአካል ሽር ጉድ ነው የሚለው ማለት አባብዬን ከለቀክ በኋላ ዛቻ ደርሶ ባያውቅም ድንጋይ ተወርውሮ ባያውቅም አባብዬ በኋላ ቻፓ ነው የመጣው። ከዛ ነው ያው ስታይላችን ተቀይሯል። ያው ሁሉም ነገር እንዳባቴ ያራዳ ልጅ እኮ በሲክስ ላክ ማለት ነው። ምን አጋተተኝ ሲሳደብ አብሬው ልሰዳደብ ለምን አይሞትም? ምን አስተዳደብ በቃ እና እኔ የምነግርሽ ኮሜንት ላይ እግዚአብሔር እኔ ቦዲጋርድ መድኃኒዓለም ነው። ለነገሩ እኔ ቦዲጋርድ የለኝም። ቦዲጋርድ መድኃኒዓለም ነው ኢየሱስ ክርስቶስ ነው። ያራዳ ፕላንት ነይ እስኪ አንድ ጌም እንድትል በእናትሽ። ስንት ጊዜ ባለፈው ደግሞ ነቅለው ወጣህ። አስሰማኝ። እሺ ቅጣት ላይ አንድ ነገር ልንገር። ከ1 እስከ 3 የፈለኩትን ማለት ይችላል። እሺ